ኢትዮጵያዊነት ይገባናል። ኢትዮጵያዊነት የሚለው አንድ ድንጋይና መሬቱ ብቻ ሳይሆን መንገድ ላይ ዛሬ ተስፋ የሚያጣው ወጣት ልጆቻችን የነገ ትውልዶቻችን ከየትኛውም ብሔር ይምጡ ኢትዮጵያዊነት ማለት እሱ ነው የምለውን ሴቶቻችን ካልቸሮቻችን ሁሉ መሆኑን ልናቅ እንችላለን። እና ዛሬ በአንድ እንትን የሚሆን ነገር የለም። ቀስ ብለን ኢትዮጵያዊነት እሱን ነው የምነግርህ። ጠቅላላ ማንነታችን ኢትዮጵያዊነት ነው። ሁሉንም ነገር ሀገር ጫፍ እስከ ጫፍ ሀገር የምትባለው ድንበር ተለይቶላት ወሰን ኑሯት ይሄ እቺ ኢትዮጵያ ናት የተባለችው ሁሉ በሙሉ ማንነቷ በሙሉ ኢትዮጵያዊነት። በጣም ጥሩ በጣም ጥሩ። ኢትዮጵያዊነት ምን ማለት ነው ብባል እኔ ማለት ነው እሺ እሺ ሚውት አድርጉ ሁላችሁ። ቀጥ ለእኔ ኢትዮጵያዊነት ማለት እሽም እምቢም ማለት ነው። እሺ ስንል መታዘዝን፣ ማክበርን፣ ባህላችን ማክበር፣ ሰውን ማክበር፣ ሰውን መቀበል፣ እንግድነት፣ ሁሉን ነገር ሌላውን ብሔረሰብ ማክበር፣ የራሳችን አልፈን ከሌላው ማህበረሰብ ማክበር ነው። እሺ የምንላቸው ነገሮች እነዚህ ናቸው። እምቢ የምንላቸው ደግሞ ብዙ ነገሮች አሉ። ወራሪ ኃይል ሲመጣ እምቢ እንላለን። መደፈር፣ መጠልጠል ሲመጣ ዘራፍ እንላለን። መጨቆንን አንፈልግም። ራሳችን ኢንዲፔንደንት መሆን የምንፈልግ ነን። ኩራት የሚሰማን እና እኔ በሁለቱ ነው የምገልጸው። ብዙ ጊዜ ኢትዮጵያዊነት ማንነት ነው፣ ግን እሽም እምቢ ማለት ነው። ጎጠኛ መሆን ኢትዮጵያዊነት አይደለም። ጎጠኛና ጽንፈኛ አረመኔ የራሱን ወንድም መግደል፣ መሰንጠቅ፣ መፍለጥ ኢትዮጵያዊነት አይደለም። ዘራፍ ብሎ ከውጭ የሚመጣውን ግን ዘራፍ ማለት እምቢ ማለት እንዳለችው መማር ያ ነው ኢትዮጵያዊነት ማለት። እየጠፋ ያለው ማለት ነው። ሬር የሆነ ያለው ነገር ማለት ነው። ያ በጣም ጥሩ። ይሄን ካነሳን በጣም ብዙ ጊዜ ወስድብናል እውነቱን ለመናገር። ይሄን ኮምፕሊኬት አታድርገው። በጣም ሲምፕል ነው። መማሪያ መጣችንም አስገብተን እኔ አሁን መማር ለምሳሌ መማር የምለው አንቺ መማር ስንት አካላቶች እንዳሉሽ ታውቃለሽ? ብዙ አካላቶች አሉሽ አይደል? መማርን ያስወጠሩ ጉበት፣ ኩላሊት፣ አይኖችሽ ኮለል ብሎ እንትን የሚያዩ አፍንጫዎችሽ ሰልከክ ያለው ሁሉ ነገር ዲስክራይብ የምደረገው አንቺን እያንዳንዱ አንዱ ከአንዱ ሳይበላለጥ እንትናቸው ምናልባት ባዮሎጂካል እንትን የተሰጣቸው ሼራቸው እንትን ሳይል አንቺን ፎርም ያደረጉሽ ሁሉም ኦርጋኖችሽ ናቸው። እና አንቺ መማር የምትባዩ ከሌላው ቆመሽ ስትሄጂ የምትለዩ ከዛ ነው። ኢትዮጵያ የምለውም ለሆልቲንግ ቅድም የምንላቸው ነገሮች አጭር አድርጌ እንትን ለመግለጽ ኢትዮጵያ እንደዚህ አይነት የሆኑ ባህሎች፣ ቋንቋዎች፣ ሃይማኖቶች፣ የተለያዩ ማንነቶች የፈጠሯት ናት ነው ኢትዮጵያ ባጭሩ።